ከባህላዊ ግብርና ወደ ዘመናዊ ግብርና ለመሸጋገር እንግዲህ የግብርና ተግባራት በጣም ጉልበት የሚጠይቁ ስለሆነ ቴክኖሎጂዎችን ተጠቅመን ወደ ዘመናዊ ግብርና መሸጋገር ስላለብን አርሶ አደሩን ግንዛቤ በመፍጠር በማወያየት በጋራ ብር እንዲቆጥቡ በማድረግ በማህበር ተደራጅተው በግለሰብ ደረጃ ሊከብድ ይችላል። ፍላጎት ያለው አርሶ አደር ካለ በግለሰብ ደረጃም ማውጣት ይችላል። እንግዲህ ይሄንን ከመንግስት አኳያ ከቀረጥ ነፃ ሆኖ በግብርና ግብዓት አቅርቦት ባለሀብቶች የቀረበ ነው። ይሄ ከነበረ ካለው እንትን ወጪ ከዚህ አኳያ እንግዲህ አርሶ አደሩን በማወያየት እንደ ወረዳችን ትሪቲካል የሚባል ይሄ ሁለገብ ሸለር ወይም ሁለገብ መውቂያ ነው። ማንኛውንም ሰብል ይወቃል ከበቆሎ ውጭ ያለውን። ለዚህ ደግሞ ጉልበት ቆጣቢ ስለሆነ እንደ ወረዳችን ትሪቲካል የሚባል ስንዴ በጣም ጉልበት ጠያቂ ነው። ጠያቂ ከመሆኑም አኳያ እንግዲህ አሁን ካለን ኢኒሼቲቭ አኳያ የስንዴን ከተረጅነት ለመውጣት የስንዴ ምርትና ምርታማነትን ለመጨመር በከፍተኛው እየተሰራበት ያለ አግባብ ስላለ ይሄንን ደግሞ ለመጠቀም በጉልበት ብቻ ሳይሆን ቴክኖሎጂዎችን መጠቀም ስላለብን እንግዲህ እንደ ወረዳ በ5 ማህበር በማደራጀት ብር ቆጥበው 5 ትሬሸሮችን የአንዱ ዋጋ 697 ሺህ ብር ጠቅላላ የአምስቱ ዋጋ 3 ሚሊዮን 485 ሺህ ብር የጨረሰ ወደ ወረዳ ገቢ ሆኗል። ይሄ እንግዲህ ለተሞክሮ ያክል ነው እንጂ እንደ ወረዳችን በቂ አይደለም። ይሄንን ከዚህ ተሞክሮ ተምሮ ሌላው ቀበሌም ይሄ እንግዲህ ሲታይ በ3 ቀበሌ በ5 ማህበር ነው የመጣላቸው 5ቱ ትሬሸር ማለት ነው። ይሄ ደግሞ እንደ ወረዳችን ለ30 ቀበሌ በቂ ስላልሆነ ሌሎች አርሶ አደሮችም ከዚህ አይተው ፍላጎት በአሁን ጀምረው ፍላጎት እየጠየቁበት አግባብ ያለ ስለሆነ ቀጣይ ይሄን ቴክኖሎጂ ከዚህ በትምህርት በመውሰድ የሚቀጥሉበትና ሌላውን የምናሰፋበት ትሬሸር ብቻ ሳይሆን ትራክተር፣ ኮምባይነር የሚባሉ ደግሞ የበቆሎ መፈልፈያ ደግሞ አለች። ሌሎች ወኪንግ ትራክተር አሁን ለምሳሌ እንደኛ ወረዳ ቦታው ማስቸጋሪ ቢሆንም ተራራማ አካባቢ ወኪንግ ትራክተር መጠቀም ስለምንችል ያን ቴክኖሎጂም ቀጣይ መጠቀም እንዳለብንና እያስተማርንበት ያለ አግባብ ነው ያለ።